የዛሬው ጥልቅ ዳሰሳችን ማለቴ ትኩረት የሚያደርገው በዓለም ዙሪያ በስፋት በሚተገበር አንድ ታላላቅ ልማድ ላይ ነው። ግን ከጀርባው ያለውን እጅግ አስገራሚ ሳይንሳዊ እውነታ ብዙዎቻችን በውል አናውቀውም። አዎ፣ ዛሬ ረመዳን ጾምን ነው በጥልቀት የምንመረምረው። ልክ ነሽ። ያው ጾም ለዘመናት የቆየ መንፈሳዊ ትርጉም እንዳለው ሁላችንም እናውቃለን። ግን ዛሬ እዚህ ከፊታችን ከተሰበሰቡት በርካታ የሕክምና ጆርናሎች፣ የፊዚዮሎጂ ጥናቶች እና የባዮሎጂ መጣጥፎች እንደምናየው ጉዳዩ ሌላ ነው። በጣም እንጂ ጉዳዩ ያው ከምግብ መከልከል ብቻ በጣም የዘለለ ነው። እና የዛሬው ተልዕኳችንም ይሄው ሂደት በሰውነታችን ህዋሳት፣ በአእምሮአችን እንዲሁም በልብና በምግብ መፈጨት ስርዓታችን ላይ የሚያመጣቸውን ለውጦች መረዳት ነው። ሳይንስ ገና አሁን የደረሰበት ያለውን የተፈጥሮ ራሱን የሚያከም ጥበብ ነው የምናየው። እውነት ለመናገር ይህ እጅግ ማራኪ የሆነ አርዕስት ነው። ከቀረቡት መረጃዎች መረዳት እንደሚቻለው በዘመናዊው የሳይንስ ዓለም ውስጥ ጾም ማለት ሰውነታችን ራሱን በራሱ እያከምበት የተበላሹ ክፍሎችን የሚያድስበት ሂደት ነው። ራሱን የሚያጠራበት ረቂቅ ባዮሎጂካዊ ሂደት ነው አይደል? አዎ በትክክል። ዛሬ ከምንዳሰሳቸው ሰፊ የጥናት ውጤቶች ውስጥ ጾም በሰውነት ሴሎች ውስጥ ከሚያመጣው ለውጥ ጀምሮ እስከ ስነ ልቦናዊ ንቃት ድረስ ስንመለከት የሰው ልጅ አካል ምን ያህል ውስብስብ እንደሆነ እናያለን። አንድ ትኩረቴን አጥብቆ የሳበው ጉዳይ አለ። የጾም ሳይንሳዊ ጥቅም በሕክምናው ዓለም እስከ ኖቤል ሽልማት ድረስ ያደረሰው መሆኑን የሚያብራራው ክፍል። አዎ የ2016ቱ የኖቤል ሽልማት ትክክል። ተመራማሪዎቹን ለሽልማት ያበቃቸው አውቶፋጂ የተሰኘው ሂደት በጾም ጊዜ በከፍተኛ ሁኔታ እንደሚከናወን ጥናቶቹ ያሳያሉ። አውቶፋጂ የሚለው ቃል ከግሪክ የመጣ ሲሆን ማለቴ ቀጥተኛ ትርጉሙ ራስን መብላት የሚል ነው። ሲሰሙት ትንሽ ሊያስደነግጥ ይችላል። አዎ፣ የሰውነት መመናመንን ሊያመለክት ይችላል። ነገር ግን መረጃዎቹ እንደሚያሳዩት ይህ የሰውነታችንን የመጨረሻው የትገና እና እድሳት ምስጢር ነው። እስቲ ይሄ ሂደት በትክክል በሰውነታችን ውስጥ እንዴት ነው የሚሰራው? ምን መሰለ፣ አውቶፋጂ የሚለው ቃል ቀጥተኛ ትርጉሙ አስፈሪ ቢመስልም በውስጡ የያዘው ሳይንሳዊ ሂደት ግን ለሰውነታችን ሕልውና እጅግ ወሳኝ ነው። ይህንን ሂደት በተሻለ ለመረዳት የሰውነታችንን ሴሎች እንደ አንድ ትልቅ እና ውስብስብ ፋብሪካ ልንቆጥራቸው እንችላለን። እሺ፣ ፋብሪካ። በማንኛውም ፋብሪካ ውስጥ በሂደት የሚያረጁ፣ የሚበላሹ ወይም በትክክል መስራት የሚያቆሙ ማሽኖች ይኖራሉ አይደል? በሰውነታችንም ውስጥ በየቀኑ በሚኖረን የህይወት ሂደት የተለያየ ፕሮቲን ስብስቦች ይጎዳሉ ወይም ያረጃሉ። እና ዘወርት ምግብ ወደ ሰውነታችን በሚገባበት ጊዜ ሴሎቻችን አዲስ ምግብ በማቀናበርና በማደግ ላይ ብቻ ተጠምደው ይውላሉ። ያረጀውን ለማጽዳት ጊዜ የላቸውም። አሃ፣ ትኩረታቸው አዲሱን ስራ ላይ ብቻ ነው ማለት ነው። ልክ ነው። ነገር ግን በጾም ምክንያት ከውጭ የሚመጣው የኃይል ምንጭ ሲቋረጥ ሴሎቹ ኃይል ለማግኘት ወደ ውስጣቸው ማየት ይጀምራሉ። በዚህ ጊዜ ነው የተበላሹትን፣ ያረጁትን እና ቆሻሻ የሆኑትን የሴል ክፍሎች ሰብስበው እንደ ነዳጅ በመጠቀም ያቃጠሏቸው። ከጥናቶች ላይ እንዳየሁት ይህ ሂደት ዝም ብሎ ቀላል የጽዳት ስራ አይደለም። አውቶፋጂ በተለይ እንደ ካንሰር፣ አልዛይመር እና ሌሎች ከዕድሜ መግፋት ጋር ተያይዘው የሚመጡ ከባድ በሽቶችን ይከላከላል። በጣም ለምሳሌ በአልዛይመር በሽታ ጊዜ በአእምሮ ውስጥ የሚከማቹ የተበላሹ ፕሮቲኖች አሉ። አዎ፣ እነዛን ታንግልስ እና ፕላክስ የሚባሉትን። ትክክል። ሰውነት በጾም ጊዜ ወደዚህ የጥገና ሂደት ሲገባ እነዚህን በአእምሮ ውስጥ የተከማቹ አደገኛ ፕሮቲኖች ጠራርጎ በማስወገድ በሽታው እንዳይፈጠር ወይም እንዳይባባስ ያደርጋል። የካንሰር ሴሎችም ቢሆኑ እኮ በመሰረቱ የተበላሹና መሞት ሲገባቸው የራሳቸውን እያባዙ ያሉ ህዋሳት ናቸው። አዎ፣ ስለዚህ ጾም እነዚህን ያፈነገጡ ሴሎች ሳይራቡ በፊት አድኖ የማጥፋት አቅም አለው ማለት ነው። ይህን ስንመለከት ሰውነት ምግብ በማጣት ከሚደርስበት ጊዜያዊ ጭንቀት ውስጥ ለረጅም ዘመን የሚጠቅመውን ጤናን ያተርፋል ማለት ነው። በጣም አስገራሚ ነው። ይህ እጅግ ጥልቅ የሆነ የባዮሎጂ እውነታ ነው። ተፈጥሮ ያስቀመጠችው ሚዛን ነው። ሁልጊዜም በማደግ እና በመገንባት ሂደት ውስጥ ብቻ መሆን የረጅም ጊዜ ጤናን አያረጋግጥም። የመፍረስና ራስን የማጽዳት ሂደት ግድ ያስፈልጋል። አዎ፣ የኖቤል ሽልማቱን ያስገኘውም ጥናት በትክክል ያረጋገጠው ይህንን ነው። አውቶፋጂው በተሟላ ሁኔታ እንዲካሄድ ደግሞ አንዱ ትልቁ ቅድመ ሁኔታ የኢንሱሊን መጠን መቀነስ ነው።
አዎ፣ የኢንሱሊን ጉዳይ በመረጃዎች ውስጥ ትልቅ ቦታ ተሰጥቶታል። ምግብ በምንመግብበት ጊዜ ሁሉ ሰውነታችን በደም ውስጥ ያለውን ስኳር ወደ ሴሎች ለማስገባት ኢንሱሊን የተባለውን ሆርሞን ያመነጫል። ሁልጊዜ ምግብ ሲኖር ኢንሱሊንም ሁልጊዜ አለ። ልክ ነው። ነገር ግን በጾም ወቅት ይህ የኢንሱሊን መጠን በደም ውስጥ በከፍተኛ ሁኔታ ዝቅ ይላል። እዚህ ላይ ነው የሕክምና መረጃዎች አንድ ፓራዶክስ ወይም ግጭት የሚመስል ሀሳብ የሚያነሱት። ምግብ የሰውነታችን የነዳጅ ምንጭ ከሆነ በጾም ወቅት ኢንሱሊን ሲወርድ እና ከምግብ የምናገኘው ስኳር ሲያልቅ ሰውነታችን ለመንቀሳቀሱም ሆነ ለማሰብ ጉልበት ከየት ነው የሚያመጣው? ይህ የጾምን ፊዚዮሎጂካዊ አስማት ቁልጭ አድርጎ የሚያሳየው ምን መሰለ? ሰውነታችን እጅግ ብልህ የሆነ የኃይል ማስተዳደር ስርዓት አለው። ምግብ ስንመገብ ከሚያስፈልገን በላይ የሆነውን ኃይል በስኳር መልክ በጉበታችን ውስጥ ያከማቻል። እንደ ግላይኮጄን ማለት ነው። አዎ፣ ጾም ስንጀምር መጀመሪያ የሚጠቀመው በደም ውስጥ ያለውን ስኳር ነው። ያ ሲያልቅ ወደ ጉበት ይሄድና የተከማቸውን ስኳር ይጠቀማል። ከጥቂት ሰዓታት በኋላ ግን ይህም ያበቃል። እና እዛ ላይ ነው ትልቁ ሽግግር የሚከሰተው። በትክክል በዚህ ጊዜ ነው የሜታቦሊዝም ሽግግር የሚከሰተው። የኢንሱሊን መጠን በጣም ዝቅ ማለቱ ለሰውነታችን ትልቅ መልእክት ያስተላልፋል። ከውጭ የሚመጣ ኃይል የለም፣ ስለዚህ ወደ ተጠባባቂው የኃይል ማከማቻ እንለፍ የሚል መልእክት። ይህ ተጠባባቂ ማከማቻ ደግሞ በሰውነታችን ውስጥ የተከማቸው ስብ ነው። አዎ፣ ስብ ማቃጠል ይጀምራል። ይህ ማለት ሰውነታችን ስኳርን እንደ ዋና የነዳጅ ምንጭነት ከመጠቀም የራሱን ስብ ወደ ማቃጠል ይቀየራል። በጥናቶቹ ላይ በስፋት የተበራራው ሌላው አስገራሚ ነጥብ ደግሞ የሴሎች ለኢንሱሊን ምላሽ አለመስጠት የሚለው ችግር በጾም ጊዜ እንዴት እንደሚቀረፍ ነው። አዎ፣ የኢንሱሊን ሬዚስተንስ ጉዳይ። ይህንን በምሳሌ ስንመለከተው አንድ ሰው ቀኑን ሙሉ ጆሮሽ ላይ እየጮኸ ቢውል ከጥቂት ጊዜ በኋላ ድምፁን መስማት ታቆሚያለሽ። ትክክል፣ ጆሮዬ ልምደዋል። የሰውነታችን ሴሎችም ልክ እንደዚሁ ናቸው። ሁልጊዜ ካርቦሃይድሬት የበዛበት ምግብ ስንመግብ ኢንሱሊን ዘወትር በሴሎቻችን ላይ ይጮኻል። በመጨረሻም ሴሎቹ ለኢንሱሊን ምላሽ መስጠትን ያቆማሉ። ይኸውም ለስኳር በሽታ መነሻ የሆነው ችግር ነው። እና በረመዳን ጾም ወቅት ለረጅም ሰዓታት መመገብ ሲቆም የኢንሱሊን መጠን ዝቅ ይልና ያ ጩኸት ይቆማል፣ ጸጥታ ይሰፍናል። በዚህ ምክንያት ሴሎቹ እንደገና ንቁ ይሆናሉ፣ ወይም ለኢንሱሊን ያላቸው ስሜት በከፍተኛ ሁኔታ ይጨምራል። ያነሳው ምሳሌ የሂደቱን ምንነት በትክክል ይገልጸዋል። ይህ የሴሎች ንቃት ማገገም ለጣፊያችንም ትልቅ እረፍት ነው። ጣፊያ ያለ እረፍት ኢንሱሊን ከማምረት ፋታ ያገኛል። ይህ ሂደት ክብደቱን ለማስተካከል ብቻ ሳይሆን አጠቃላይ የሜታቦሊዝም ጤናን ከመሰረቱ ለመጠገን እጅግ ወሳኝ ነው። የስኳር ቁጥጥር ሲስተካከል ብዙ ነገሮች አብረው ይስተካከላሉ። አዎ፣ ስኳሩን በአግባቡ የመቆጣጠር አቅም ሲመለስ ከዚህ ጋር ተያይዞ የሚመጡ እንደ የደም ግፊት እና የልብ ህመም ያሉ ስር የሰደዱ በሽታዎችም በከፍተኛ ሁኔታ ይቀንሳሉ። የልብ ጤንነትን ካነሳን መረጃዎቹ የረመዳን ጾም ለልብና ለደም ዝውውር ስርዓት የሚያበረክተውን አስተዋጽኦ አጉልተው ያሳያሉ። በተለይም በደም ውስጥ ያለውን መጥፎ ኮሌስትሮል መጠን እንደሚቀንስና የደም ግፊት እንደሚያመጣጥን ቀርቧል። ኤልዲኤል ኮሌስትሮል የምንለው ማለት ነው። አዎ፣ ልብ ማለት የሰውነታችን ሞተር ነች እና በደም ቧንቧዎች ውስጥ የሚከማች መጥፎ ኮሌስትሮል የደም ዝውውርን ያውካል፣ ቧንቧዎችን ያጠባል። ጾም የዚህን መጥፎ ኮሌስትሮል መጠን ዝቅ በማድረግ የደም ቧንቧዎች ዘና እንዲሉና ስራቸውን በተገቢው መንገድ እንዲያከናውን ይረዳል። ልክ ነው። ነገር ግን ከዚህ አካላዊ ለውጥ ባሻገር በመረጃዎች ውስጥ እጅግ አስገራሚ ሆኖ ያገኘሁት በአእምሮና በስነ ልቦና ላይ የሚፈጠረው ለውጥ ነው። የትኛው ክፍል ላይ? ቀኑን ሙሉ ሳይበላ ሲውል አእምሮ እንዴት በንቃት ሊሰራ ይችላል የሚለው ራስ መታትና ድካም አያመጣም ወይ የሚለው ጥያቄ በብዙዎች ዘንድ ይነሳል አይደል? አዎ፣ ይህ በጣም ተገቢ ጥያቄ ነው። በተለምዶ ምግብ ስናጣ ምንደክም እና የማሰብ አቅማችን የሚቀንስ ይመስለናል። ነገር ግን ከዝግመተ ለውጥ አኳያ ስንመለከተው የሰው ልጅ ምግብ አጥቶ በሚራበት ጊዜ አእምሮ መደነዝ ቢጀምር ኖሮ ሄዶ ማደን አይችልም ነበር። በትክክል ምግብ ፈልጎ ማግኘት አይችልም ነበር። ስለዚህ ተፈጥሮ የሰጠችን አስገራሚ ስጦታ በጾም ጊዜ አእምሯችን ይበልጥ እንዲነቃ እና ጥርት ያለ የማሰብ አቅም እንዲኖረው መደረጉ ነው። ለዚህ ደግሞ ሳይንሳዊው ምክንያት በመረጃዎች ውስጥ ተቀምጧል።
BDNF የተባለው ፕሮቲን ማደግ። አዎ፣ BDNF በመባል የሚታወቀው ልዩ ፕሮቲን በአእምሯችን ውስጥ በከፍተኛ ሁኔታ ማደጉ ነው። ይህ ፕሮቲን እኮ በሳይንቲስቶች ዘንድ የአእምሮ ማዳበሪያ ተብሎ ነው የሚጠራው። ቆንጆ አገላለጽ ነው። ልክ ለአትክልት ማዳበሪያ እንደሚጨመርለት ሁሉ ይህ ፕሮቲንም በአእምሯችን ውስጥ አዲስ የነርቭ ሴሎች እንዲፈጠሩ፣ እንዲያድጉ እና እርስ በርሳቸው ያላቸው ግንኙነት እንዲጠነክር ያደርጋል። ጥናቶቹ እንደሚያሳዩት በጾም ጊዜ የዚህ ፕሮቲን ምርት ሲጨምር የመማር አቅም፣ የማስታወስ ብቃት እና አጠቃላይ የአእምሮ ንቃት በከፍተኛ ደረጃ ይጨመራል። አዎ፣ ከዚህ በተጨማሪ ደግሞ የነርቭ ሴሎች አዲስ ግንኙነት የመፍጠር አቅማቸው ስለሚጎለብት አእምሮ የተለያዩ ችግሮችን የመፍታት ብቃቱ ይጨምራል። ከዚህ አእምሮአዊ ንቃት ጋር ተያይዞ መረጃዎቹ ወደ ስነ ልቦናዊውና መንፈሳዊው ዘርፍም ይወስዱናል። በረመዳን ጾም ወቅት ያለው መንፈሳዊ ድባብ፣ ጸሎትና እርጋታ በሰውነት ውስጥ ያለውን የኮርቲዞል ወይም የጭንቀት ሆርሞን መጠን እንደሚቀንስ ጥናቶቹ ይጠቁማሉ። የጾም እና የመንፈሳዊነት ውህደት የሚያመጣው ውጤት ይሄው ነው። ምን መሰለ? ዘመናዊው የህይወት ዘይቤያችን በከፍተኛ የጭንቀት ሆርሞን የተሞላ ነው። ኮርቲዞል ሰውነታችን ለጭንቀት የሚሰጠው ምላሽ ሲሆን ሁልጊዜ ከፍ ብሎ መቆየቱ ለተለያዩ በሽቶች ይዳርጋል። በረመዳን ወቅት ከመንፈሳዊው ትኩረት፣ ከጸሎትና ከምግብ መከልከል ጋር ተያይዞ የሚመጣው አጠቃላይ እርጋታ የነርቭ ስርዓታችንን ወደ መረጋጋት ቀጠና እንዲገባ ያደርገዋል። አእምሮ በአንድ በኩል በፕሮቲኑ አማካኝነት አቅሙን ሲገነባ፣ በሌላ በኩል ደግሞ የጭንቀት ሆርሞንን በመቀነስ የጥልቅ ሰላም ስሜት ይፈጥራል ማለት ነው። አዎ፣ ይህ የስነ ልቦናዊ መረጋጋት ደግሞ የእንቅልፍ ጥራትን ያሻሽላል። እንዲሁም ከጭንቀት ጋር ተያይዞ የሚመጡ አካላዊ ህመሞችን ይቀንሳል። ይህ አካላዊ እና አእምሮአዊ ውህደት በእውነትም አስደናቂ ነው። ወደ ሌላኛው ትልቅ ነጥብ ስንሸጋገር ደግሞ የምግብ መፈጨት ስርዓታችን የሚያገኘው እረፍት በመረጃዎቹ ላይ በሰፊው ተዳስሷል። ይሄኛው ደግሞ ሌላኛው ትልቅ የጤና ምስጢር ነው። ዓመቱን ሙሉ በቀን ውስጥ ለበርካታ ሰዓታት ያለምንም እረፍት ሲፈጭ፣ ሲያብላላ እና ሲያጣራ የቆየው የሰውነታችን ክፍል በረመዳን ወቅት የረጅም ሰዓታት ፋታ ያገኛል። የምግብ መፈጨት ሂደት እጅግ ብዙ ጉልበት እና ኃይል የሚጠይቅ ስራ መሆኑን መረጃዎቹ ያሳያሉ። በጣም ብዙ ጉልበት ነው የሚወስደው። ታዲያ ይህን ስራ ለማቆምና ለማረፍ የሚገኘው ዕድል ለሰውነት ምን አይነት ቢዮሎጂያዊ ትርጉም አለው? የምግብ መፈጨት ሂደት እኮ ከሰውነታችን አጠቃላይ የኃይል ፍጆታ ውስጥ እስከ 30 በመቶ የሚሆነውን ይወስዳል። ከፍተኛ መጠን ያለው የደም ዝውውር ወደ ሆድና አንጀት አካባቢ ይጓዛል። 30 በመቶ ማለት እኮ በጣም ትልቅ መጠን ነው። አዎ፣ እና ሰውነታችን ይህን ከባድ ስራ ለረጅም ሰዓታት ሲያቆም ያንን የተቆጠበ ኃይልና የደም ዝውውር ወደ ሌሎች የሰውነት ክፍሎች በማዞር የጥገናና የጽዳት ስራ ይሰራል። በተለይም ራስን ከመርዝ የማጽዳት ሂደት በከፍተኛ ሁኔታ የሚከናወነው በዚህ ጊዜ ነው። ዲቶክስ ምንለው ማለት ነው። በትክክል ግበትና ኩላሊት ዘወርት የሚመጣውን አዲስ ምግብ ከማቆናባር እረፍት ሲያገኙ ከዚህ ቀደም በሴሎች ውስጥና በስብ ውስጥ የተከማቹ መርዛማ ንጥረ ነገሮችን በማጣራትና ከሰውነት በማስወገድ ሙሉ ትኩረታቸውን ያደርጋሉ። ይህ የሰውነት የውስጥ ጽዳት ዘመቻ ለረጅም ጊዜ ጤንነት መሰረት ነው። ከዚህ ምግብ መፈጨት ስርዓተ እረፍት ጋር ተያይዞ መረጃዎቹ ሌላ እጅግ ጠቃሚ የሆነ ግኝት ያቀርባሉ። በአንጀታችን ውስጥ የሚገኙትና ማይክሮባዮም በመባል የሚታወቁት ትሪሊዮን የሚቆጠሩ የባክቴሪያ ስብስቦች በዚህ እረፍት ትልቅ ጥቅም ያገኛሉ ይላል። ማይክሮባዮም ሚዛን በጣም ወሳኝ ነው። በአንጀታችን ውስጥ ጠቃሚና ጎጂ የሆኑ ባክቴሪያዎች አሉ። ያለ ማቋረጥ ጣፋጭና የተቀነባበሩ ምግቦችን ስመገብ ጎጆቹ ባክቴሪያዎች እየተራቡ የአንጀትን ጤና ያዛባሉ። ጾም በሚኖርበት ጊዜ ግን እነዚህ ጎጂ ባክቴሪያዎች የሚመገቡትን ስኳር ስለሚያጡ ይራባሉ፣ ቁጥራቸውም ይቀንሳል። በሌላ በኩል ጠቃሚ የሆኑት ባክቴሪያዎች ተንቅሮ በመውጣት የአንጀትን ሚዛን ያስተካክላሉ። በተጨማሪም ሁል ጊዜ ምግብ ስለማይገባ የአንጀት ግድግዳ ራሱን የሚጠግንበትና ቁስለቶችን የሚያክምበት በቂ ጊዜ ያገኛል። ይህ የአንጀት ጤና ጉዳይ ለአጠቃላይ የሰውነት በሽታ መከላከያ አቅም እጅግ ወሳኝ ነው። አብዛኛው የሰውነታችን የበሽታ መከላከያ ስርዓት የሚገኘው በአንጀታችን ውስጥ ነው። እዛው ነው የሚመረተው አብዛኛው። አዎ፣
የአንጀት ግድግዳ ሲጠገን እና የባክቴሪያዎቹ ሚዛን ሲስተካከል ሰውነታችን ለተለያዩ አለርጂዎች እና ኢንፌክሽኖች ያለው የመቋቋም አቅም በከፍተኛ ሁኔታ ይጨምራል። እረፍት መስጠት ማለት አቅምን ማሳደግ ማለት መሆኑን ይህ ሂደት በግልጽ ያሳየናል። እነዚህ ሁሉ ሳይንሳዊ ጥቅሞች እጅግ ማራኪ ናቸው። ነገር ግን መረጃዎችን በጥልቀት ስመረምር አንድ ትልቅ ማስጠንቀቂያ አግኝቻለሁ። ምን አይነት ማስጠንቀቂያ? ይህን ሁሉ አስደናቂ ሳይንሳዊና የጤና ጥቅም በትክክል ለማግኘት የምናደርጋቸው ጥንቃቄዎች ካልታከሉበት፣ በተለይም ጾሙን ስንፈታ የምንመገባቸው ምግቦች የተሳሳቱ ከሆኑ ይህን ሁሉ የባዮሎጂ ትርፍ ልናጠው እንደምንችል ተገልጿል። አዎ፣ ይሄ ትልቁ ነጥብ ነው። እንዲያውም አንዳንዶች በጾም ወር ክብደት ሲጨምሩ እና የጤና መታወክ ሲገጥሟቸው ይታያል። ይህ ለምን ይከሰታል? ጾም ሳይንሳዊ ጥቅሙን ሙሉ በሙሉ እንዲሰጥ መድረግ ያሉባቸው ዋና ዋና ጥንቃቄዎች ምንድን ናቸው? ይህ እጅግ በጣም ወሳኝ የሆነ የጥናቶቹ አካል ነው። ጾም ማለት ቀኑን ሙሉ ያልተበላውን ምግብ ማታ በአንድ ጊዜ መካካስ ማለት አይደለም። የሕክምና ጥናቶቹ በግልጽ እንደሚያሳዩት የጾሙተኛው የጤና ትርፍ የሚወሰነው ጾሙ በሚቆረጥበት ጊዜ በምናደርገው የምግብ ምርጫ ላይ ነው። የመጀመሪያው ጥንቃቄ ምንድን ነው? የመጀመሪያውና ትልቁ ጥንቃቄ ውሃን በተመለከተ ነው። ጾም ማለት የሰውነትን ፈሳሽ ሙሉ በሙሉ ማድረግ ማለት መሆን የለበትም። ቀደም ሲል እንዳልነው ጾም መርዛማ ነገሮችን ከሴሎች ውስጥ ጠራርጎ ያወጣል እና እነሱን ለማስወገድ ውሃ ያስፈልጋል። በትክክል እነዚህን ቆሻሾች ከሰውነት ውስጥ ሙሉ በሙሉ ለማስወገድ ፈሳሽ ያስፈልጋል። ስለዚህ በማፍጠሪያ እና በመጾሚያ ሰዓታት መካከል ባለው ጊዜ ውስጥ በቂ ውሃ ማጠጣት ሰውነት ራሱን የማጽዳት ሂደቱን ከግብ እንዲያደርስ ወሳኝ ሚና አለው። ሁለተኛው ነጥብ ደግሞ የምግብ አይነት ምርጫ ላይ የሚያተኩር ነው። አብዛኛውን ጊዜ ከረጅም ሰዓት ጾም በኋላ የሰውነት የስኳር ፍላጎት ስለሚጨምር ከፍተኛ የስኳርና የቅባት መጠን ያላቸውን ምግቦች የመመገብ ጠንካራ ፍላጎት ይኖራል። አዎ፣ በጣም የተለመደ ስህተት ነው። ነገር ግን ይህን ማድረግ ቀኑን ሙሉ የተስተካከለውን የኢንሱሊን መጠን በአንዴ በማዛባት ጥቅሙን እንደሚያሳጣው ተገልጿል። ቀኑን ሙሉ አርፎ ስብ ወደ ማቃጠል የተሸጋገረው ሰውነት ድንገት በከፍተኛ የስኳር ምግብ ሲመጣ የኢንሱሊን መጠኑ በድንገት ይተኮሳል። ስፓይክ ያደርጋል የምንለው ማለት ነው። አዎ፣ ይህ ደግሞ ሰውነትን በከፍተኛ ሁኔታ ያደክማል። በምትኩ መረጃዎቹ እንደሚመክሩት ፕሮቲን፣ ጤናማ ስብ እና ፋይበር ያላቸውን ምግቦች ማለትም እንደ አትክልት፣ ፍራፍሬ እና ጥራጥሬ ያሉትን መምረጥ የደም ስኳር መጠንን ቀስ በቀስ እንዲስተካከል ያደርጋል። ይህንን የስኳር መጠን መቆጣጠር ከቻልን የጾሙን የጤና ጥቅም ማረጋገጥን ማለት ነው። ሶስተኛው እና እኩል ጠቃሚ ሆኖ ጥንቃቄ ደግሞ የሆድን መጠን ማዳመጥ እና ከመጠን በላይ አለመመገብ ነው። ማፍጠሪያ ላይ ብዙ መብለት። በማፍጠሪያ ጊዜ በአንድ ጊዜ ብዙ ምግብ በሆድ ውስጥ መጨመር ቀኑን ሙሉ አርፎ እና ተረጋግቶ ለነበረው የምግብ መፈጨት ስርዓት ከባድ ድንገተኛ ጫና ይፈጥርበታል። የደም ዝውውሩም በከፍተኛ ፍጥነት ወደ ሆድ ይጓዛል። ልክ ነው። ስለዚህ ከፍተኛ የሆነ የድካም እና የክብደት ስሜት ይፈጥራል። የጾሙን ሳይንሳዊ ጥቅም ላለማጣት በመጠኑና በእርጋታ መመገብ እንዲሁም ምግቡን በደንብ ማኘክ ቁልፍ ተግባራት መሆናቸውን የሕክምና ባለሙያዎች አጥብቆ ይመክራሉ። እንግዲህ በፊታችን ከተዘረጉት ዘርፈ ብዙ መረጃዎች በመነሳት ጉዳዩን ጠቅለል አድርገን ስንመለከተው የረመዳን ጾም ጥልቅ ከሆነው መንፈሳዊ እና ሃይማኖታዊ ትርጉሙ በተጨማሪ የሰው ልጅ አካል ሙሉ በሙሉ ራሱን የሚያድስበት እና የሚያክምበት አስደናቂ ሳይንሳዊ ሂደት መሆኑን በግልጽ ተገንዝበናል። አዎ፣ ሙሉ ውደት ነው። ራስን የማጽዳት ሂደቱ ያረጁ እና የተበላሹ የሰውነት ሴሎችን ጠራርጎ ያስወግዳል። የኢንሱሊን መጠን ወደ ታች ማሽቆልቆሉ ሰውነታችን የተከማቸ ስብን እንደ ነዳጅ እንዲያቃጥል ያስችለዋል። መጥፎ ኮሌስትሮል እና የደም ግፍት በመስተካከሉ ልብ እረፍት ታገኛለች። በተጨማሪውም አዳዲስ የነርቭ ሴሎችን የሚያሳድገው ፕሮቲን በመጨመሩ የአእምሮ ንቃትና የማሰብ ብቃት በእጥፍ ያድጋል። ከዚህም በላይ የምግብ መፈጨት ስርዓታችን ፋታ አግኝቶ አንጀታችን ራሱን ይጠግናል፣ የበሽታ መከላከያ አቅማችንም ይገነባል። ይህ ሁሉ አስማታዊ የሚመስል የጥገና ስራ የሚከናወነው ግን በቂ ውሃ ስንጠጣ
ጤናማ የሆኑ ምግቦችን ስንመርጥ እና ሆዳችንን ከሚችለው በላይ ሳናጨናቅ ስንቀር መሆኑን መረጃዎቹ አስረግጠው ነግረውናል። የማጠቃለያ የጾምን አጠቃላይ ባዮሎጂካሊ ውደት እና ሚዛን በሚገባ የሚያሳየው ምን መሰለ? የሰው ልጅ አካል ለሚሊዮን ዓመታት የተገነባው ረሃብን እና ጥጋብን በማፈራረቅ ነው። ተፈጥሮ ያስቀመጠችው ሕግ ምግብ በሌለበት ሰዓት ሰውነት ወደ ጥገናና እድሳት ሂደት እንዲግባ ነው። ሁልጊዜ ምግቡን ወደ ሰውነት ከማስገባት ይልቅ አንዳንዴ ለውስጥ ሐኪማችን ቦታ መተው ማለት ነው። በትክክል አንዳንድ ጊዜ ተፈጥሮ የሰጠችንን የውስጥ ሐኪም እንዲሰራ መፍቀድ ትልቁ ጤንነት መሆኑን ነው መረጃዎቹ የሚያስተምሩን። የዚህ ሁሉ ሳይንሳዊ እውነታ ፍሬ ነገር በመጨረሻ አንድ በጣም ጠቃሚ ነገር ግን አሳሳቢ የሆነ ጥያቄ ያስነሳ። ጾም የሰውነታችንን የተበላሹ ሴሎችን የሚያድስ፣ ስር የሰደዱ በሽታዎችን የሚከላከል እና አእምሮን የሚያነቃቃ ተፈጥሯዊ የጠገና ስርዓት መሆኑን ቃየን። አሁን ያለንበት ዘመናዊው የኑሮ ዘይቤያችን የሚያበረታታው ሳያቋርጡ የመመገብ፣ በየሰዓቱ አፋችንን አንዳች ነገር ማስለመድ እና ሁልጊዜ ሆዳችንን በምግብ የማጨናነቅ ልማድ ሳናውቅ የሰውነታችንን ይህንን ተፈጥሯዊ ራስን የመጠገን የማደስ እና የማዳን ብቃት ምን ያህል እየገደባውና እያጣፋው ይሆን? የሰው ልጅ ከዚህ ተፈጥሯዊ ዑደት በመራቁ ምክንያት ይሆን ዛሬ ለምናያቸው በርካታ ዘመናዊ የጤና ቀውሶች የተጋለጠው? ይህ ጉዳይ በዘመናዊው የአመጋገብ ባህላችን ላይ ሰፋ ያለ ምርምር እንድናደርግ እና የተፈጥሮን ጥበብ እንደገና እንድንመረምር የሚጋብዝ ትልቅ ሀሳብ ነው። ለዛሬው የነበረን ጥልቅ ዳሰሳ ይህንን ይመስል ነበር።